በድንጋይ መሃል እየተጓዝክ በድንጋይ መሃል እየተጓዙ ለምን እንቅፋት መታኝ፣ ለምን እግሬን አነቀፈኝ፣ አስመሳይ ሰዎች በሞሉበት ዓለም ውስጥ እየኖርክ ለምን ሰዎች ከዱኝ፣ ለምን ሰዎች ቀለዱብኝ ማለት አይቻልም። በአሁኑ ሰዓት ሰዎች ሳያስመስሉ መኖር አይችሉ። እንቅፋትም መጥቶ ሳያመህ ሊተውህ አይችልም። ስለዚህ እያንዳንዱ የህይወት ጉዞ ላይ ለሚገጥሙ እያንዳንዱ እንቅፋቶች በጥናትና በትዕግስት ማለፍ ያንተ ፈንታ እንጂ የእሱ ስራ አይደለም። አለመውደቅ አንድ ነገር ነው። ከወደቁ በኋላ ግን ወድቆ መቅረት ነው ዋናው ውድቀት ነው ማለት ከወደቁ በኋላ በዛው እንጂ መውደቅ ያለ ነው መነሳት ነው ግዴታ ነው። በየትም ለበየትም መነሳት አለ። ላትወርቅ አልተነሳህም፣ ላትነሳ አልወደቅምና ለምን ወደቅኩ ብለህ ራስህ ጋር መሟገት ሳይሆን እንደወደቅካት ቀስ ብለህ ተንፈራፍረህ መነሳት አለብህ። ተግባባ?